እንኳን ወደዚህ ቪዲዮ በሰላም መጣችሁ። አሁን የምናየው ምንድነው የኢአርፒ ኔክስት እንዴት አድርገን ከስተመር ኦርደር ኦፖርቹኒቲ አይተን ያንን ኦርደር ፕራይስ እናሳውቃለን የሚለውን ነው። በዚህ ውስጥ የምናያቸው ዶክመንቶች ምንድናቸው? እንዴት አድርገን የከስተመርን ኦፖርቹኒቲ እንመዘግባለን፣ እንዴት አድርገን የሚያወጡትን ኮስቶች ቢል ኦፍ ማቴሪያልስ ክሬት እናደርጋለን፣ እንዲሁም እንዴት የኛን ፕሮፊት ማርጂን ጨምረን ለከስተመራችን እናሳውቃለን የሚለውን በዚህ ቪዲዮ እናያለን ማለት ነው። ስለዚህ ይሄን ለማድረግ መጀመሪያ የምንገባው የሽያጭ ሞጁል ወይም ሴሊንግ ውስጥ ነው። ሴሊንግ ውስጥ ምን አለን? የመጀመሪያው የኦፖርቹኒቲ አክሴፕታንስ አለን። ይሄ ኦፖርቹኒቲ አክሴፕታንስ የሚባለው ዶክመንት የከስተመራችንን አዲስ ጨረታ ሊሆን ይችላል፣ ቀጥተኛ ግዢ ሊሆን ይችላል፣ ኦርደር ሊሆን ይችላል። ስለዚህ ይህንን የምንመዘግብበት ዶክመንት ነው። ስለዚህ ኦፖርቹኒቲ አክሴፕታንስ እንልና አዲስ ኦፖርቹኒቲ አክሴፕታንስ እንመዘግባለን። ስንመዘግብ ከስተመራችንን ስም እንጠራለን። አዲስ ከሆነ ክሬት ኒው ከስተመር እንለዋለን። ከስተመር ክሬት ለማድረግ በጣም ቀላል ነው፣ ስሙን ብቻ ማስገባት ነው። ለምሳሌ የአማራ ክልል የትምህርት ቢሮ እኛን ምን ሊያዘን ይችላል? የመጽሐፍ ህትመት ሊያዘን ይችላል። ስለዚህ ወይም ጨረታ ሊወጣ ይችላል። ስለዚህ እሱን እንደ ከስተመር አድርገን እንመዘግበዋለን ማለት ነው። ከመዘገብን በኋላ ከስተመራችን መጣ። ለዚህ ከስተመራችን ኮንታክት ፐርሰን የሚሆንን ማን ነው? ይህንን ጉዳይ የሚያስፈጽመው ካለ እዛ ጋር ማስገባት እንችላለን፣ ከሌለ ባዶ መተው እንችላለን ማለት ነው። ስለዚህ ይሄ የአማራ ክልል ትምህርት ቢሮ የተለያዩ መጽሐፎችን ለማሳተም ጨረታ ሊያወጣ ይችላል። ስለዚህ ያንን ጨረታ ሲያወጣ እኛ ምን እናደርጋለን? አዲስ አይተም ክሬት እናደርግለታለን። ስለዚህ ያ አዲስ አይተም ምንድን ነው? ለምሳሌ የትምህርት አይተም ኮዱ አይተም ግሩፑ ቡክ ይሆናል፣ መጽሐፎች ነው የሚሆነው። ደረሰኝ ከሆነ ደረሰኝ እናደርገዋለን። በየኦርደሩ አይነት ለምሳሌ መጽሐፍ ቢሆን የመጽሐፉ ኮድ ምንድን ነው የሚሆነው የሚለውን እዚህ ጋር እንመዘግባለን ማለት ነው። ስለዚህ የአይተም ኮዱ የሚሆነው ምንድን ነው? የመጽሐፉ አይነት ለምሳሌ ከአማሪክ ግሬድ 7 ቴክስት ቡክ ይህንን መጽሐፍ ነው ኦርደር የሚያደርጉን። ስለዚህ ይህን ኦርደር ካደረግን በኋላ ስሙ ይመጣልናል። ስለዚህ ይህንን ለማተም የሚመጣው ዲስክሪፕሽን አለ። ዲስክሪፕሽኑ ላይ አንደኛ ስንት ገጽ እንደሆነ እናስገባለን። ይህንን ለማምረት ብዛቱ ስንት እንደሆነ፣ ስንት ኦርደር እንደሆነ የወጣው ጨረታው፣ ወይም ቀጥተኛ ግዢ ከሆነ ቀጥተኛ ግዢ ለምሳሌ 100,000 ኮፒ ሊሆን ይችላል። ፔፐር ታይፑ ምን አይነት ፔፐር ታይፕ ነው? ፔፐር ታይፖችን አስገብተናል እዚህ ጋር። ስለዚህ ፔፐሮቹ ለጊዜው እነዚህ ናቸው፣ ግን እንደየካምፓኒው የፔፐር አይነት እዚህ ጋር ክሬት ኒው አይተም እያልን የፔፐር አይነቶችን ማስገባት እንችላለን። ለምሳሌ ግን ይሄኛውን እንጠቀም። ፔፐር ኤ4 130 ግራም ማለት ነው። ያን እንጠቀማለን። ያን ካደረግን በኋላ ኬሚካሎች አሉ፣ የምንጠቀማቸው ኬሚካሎች፣ እነሱን ማስገባት እንችላለን። ባይንዲንግ ማቴሪያል ካለ የባይንዲንግ ማቴሪያሎችን ማስገባት እንችላለን። ሌላ የቀለም አይነት ለምሳሌ እዚህ ጋር ከለር ከሆነ ይሄኛውን መጠቀም እንችላለን። ብላክ ኤንድ ዋይት ከሆነ ብላክ ብቻ መጠቀም እንችላለን። ይገባል እዚህ ውስጥ ማለት ነው። ሌላው የፕሌት አይነት። ከዚህ ውጭ ብዙ አይነት ሌሎች ኮምፖነንቶች ሊኖሩ ይችላሉ። ስለዚህ እያንዳንዱ ፕሪንቲንግ ካምፓኒ የራሱን አትሪቢዩት እዚህ ጋር ከስተምሊ ማሰራት ይችላል። ዋጋ ሲያወጣ የሚጠቀማቸውን ኢንፑቶች በሙሉ እዚህ ጋር ማስገባት ይችላል ማለት ነው። ሌላ ብዙ ሊኖር ይችላል። ለምሳሌ ሌላ አዲስ አይተም እንግሊሽ ለምሳሌ ሊያሳትም ይችላል። ይህም እንዲሁ መጽሐፍ ነው የሚሆነው። ስለዚህ ይህንን ከመዘገብን በኋላ ለዚህ ደግሞ ምን ምን ነገሮች ያስፈልጋሉ የሚለውን እንዲሁ ስንት ገጽ ነው የሚሆነው? ለምሳሌ ይሄኛው 200 ገጽ ሊሆን ይችላል። ይሄ 200 ገጽ ኳንቲቲ ስንት ሊሆን ይችላል? 50,000 ሊሆን ይችላል። የዚህኛው ደግሞ 50,000 አድርገን እናስገባዋለን። ይህን ካስገባን በኋላ የፔፐር ታይፑን እንዲሁ እናስገባለን። የፕሌት ታይፑን እንደዚሁ እንመርጣለን። ይህንን ሁሌ አዳዲስ ፔፐር ታይፖች ካሉ፣ አዳዲስ ቀለሞች ካሉ ማስገባት እንችላለን እዚህ ውስጥ። ፕላስ ቱ ዛት 2-3 አይነት ቀለሞች ከሆኑ እዚህ ጋር ማስገባት እንችላለን። እየጨመርን መሄድ እንችላለን ማለት ነው።
ይህን ካደረግን በኋላ ኬሚካል ባይንዲንግ ማቴሪያል እንዲሁ ሌላ ደግሞ ተጨማሪ ካስተም የሆነ የማተሚያ ኢንፑት ማቴሪያል ካለ እዚህ ጋር እንጨምራለን ማለት ነው። ይህንን በከስተመሩ ወይም በፕሪንቲንግ ካምፓኒው ትዕዛዝ መስራት እንችላለን። ይህን ካደረግን በኋላ ሴቭ አድርገን የምናደርገው ምንድን ነው? ለዚህ ላለው ተሰራው ለዚህ ኦፖርቹኒቲ ወይ ለዚህ ጨረታ ምን እንሰራለን? የሚያስፈልጉን ግብአቶች ምን ያህል ኮስት ያደርጉናል የሚለውን ቢል ኦፍ ማቴሪያል እንሰራለን ማለት ነው። ይህ ስንሰራ ክሬት ቢል ኦፍ ማቴሪያል የሚል ዶክመንት አለን በተን አለን እዚህ ጋር። በዚህ በተን መሰረት ስንሰራው ምን ይፈጥርልናል? ሰሌክት ላደረግናት ለአንዷ ኦርደር ለምሳሌ ለግሬድ 7 ቴክስት ቡክ ያለች ቢል ኦፍ ማቴሪያል ይች ናት። ስለዚህ ለዚህ ይሄኛው እያንዳንዱ የአይተሙ ያስገባነው ፕራይስ አለ፣ ሬቱ አለ፣ ምን ያህል ኳንቲቲው አለ፣ ይሄ በሙሉ ይገባል ማለት ነው። ይህን አጀስት ማድረግ እንችላለን። እዚህ ጋር ለምሳሌ ፔፐሩ 1000 ነው፣ ኪሎግራሙ ዩኒት ኦፍ ሜዥር ነው በእኛ ማለት ነው። ግን እዚህ ከከስተመሩ መጥቶ አይ በፒስስ ነው ቢል በፒስስ ብላችሁ ያስገባት ትችላላችሁ ማለት ነው። ሬቱ ይመጣል እዛ ጋር። እናንተ ፕራይስ ሴት ካደረጋችሁት በኋላ የእያንዳንዱን ፕራይስ ማግኘት እንችላለን። ኢንኩ ምን ያህል ኢንክ ነው የምንጠቀመው? ለምሳሌ በሊትር ከሆነ የምትጠቀሙት እናንተ ቀለም፣ በኪሎግራም ከሆነ በኪሎግራም አንድ ነው ያለው በኖርማል በዲፎልት። ግን ይህን ምርቱን የሚያውቀው ሰው የሚያስፈልገው 50 ሊትር ነው ካለ 50 ሊትር ቀለም ያስፈልገዋል ማለት ነው። ይህን ከሰራን በኋላ ሴቭ እንለዋለን። ለዚህ አይተም ለአማሪክ ግሬድ 7 ቴክስት ቡክ የሚያስፈልጉት ግብአቶች ፕራይሳቸው በሙሉ በእነዚህ ይወሰናል ማለት ነው። በተጨማሪ ምን ማስገባት እንችላለን? እዚህ ውስጥ ኦፕሬሽኖች፣ እያንዳንዱ ኦፕሬሽኖች ምን ያህል ኦፕሬሽን ኮስት አለን ብለን ማስገባት እንችላለን። ከሌለን ችግር የለውም። ግን ኦፕሬሽን ኮስት ማስገባት ከፈለግን እያንዳንዱ ኦፕሬሽን ምን ያህል ኮስት ያደርገናል? ለምሳሌ አሴምብሊ፣ ባይንዲንግ፣ ከቲንግ፣ ፓኪንግ፣ ፕሪፕረስ፣ ፕሪንቲንግ። ስለዚህ ለአንድ መጽሐፍ ለማተም ለፕሪንቲንግ ለምሳሌ ምን ያህል ኮስት ያደርገናል ብላችሁ ማስገባት ትችላላችሁ። ይሄን ያህል ወጪ እናወጣለን አንድ ፕሪንት ለማድረግ የሚል። ለፕሪፕረስ ይሄን ያህል እናወጣ። አወርሊ ሬት ለምሳሌ 50 ብር ቢሆን የ50 ብር ምን ያህል ያስወጣናል የሚለውን ይሄን ካልኩሌት ማድረግ ትችላላችሁ። ለምሳሌ ይሄኛው አንድ መጽሐፍ ፕሪንት ለማድረግ 1 ሰዓት የሚፈጅባችሁ እንደሆነ በማሽኑ ሬት 1 ሲባዛ 50 አድርጎ ካልኩሌት ያደርግልናል ማለት ነው። ሌላ ኦፕሬሽኖች ካሉ ማስገባት እንችላለን። ይሄን ካደረግን በኋላ ምን እናገኛለን? ቶታል ያንን መጽሐፍ ለማተም የሚያስፈልገን የማቴሪያል ኮስት እና የኦፕሬሽን ኮስት በሙሉ እናወጣለን። ይሄን ካወጣን በኋላ ምን እንሰራለን? ኮቴሽን እንሰራለን። ስለዚህ ክሬት ኮቴሽን የሚለው እንጠቀማለን ማለት ነው። ክሬት ኮቴሽን ስናደርግ በተመሳሳይ ለእያንዳንዱ አይተም እንደዚህ አይነት ቢል ኦፍ ማቴሪያል እና ቢል ኦፍ ማቴሪያል ከሰራን በኋላ ምን ማድረግ እንችላለን? ኮቴሽን መስራት እንችላለን። ፋይናል ኮቴሽን መስራት እንችላለን ማለት ነው። ኮቴሽኑ ላይ ሽያጭ ነው፣ ካምፓኒያችን ይሄ ነው፣ ኤክስዋይዘድ ፕሪንቲንግ ነው፣ ፕራይስ ሊስታችን ስታንዳርድ ሴሊንግ ነው፣ ሽያጭ ነው። ይሄን ካደረግን በኋላ አይተሙ ይህች ናት ያለችው፣ ግን መጨመር እንችላለን። እንግሊዘኛ ከሆነ እንግሊዘኛ ለእያንዳንዱ አይተም ስለሰራን ማለት ነው። ልክ ይሄን ስናደርግ ምን እናደርጋለን? ምን እናገኛለን? ቢል ኦፍ ማቴሪያል ቅድም የሰራነው ቢል ኦፍ ማቴሪያል አለ። አማሪክ ግሬድ 7 ቴክስት ቡክ ለመስራት ስንት ነው ቢል ኦፍ ማቴሪያል የተጠቀምነው የሚለውን 133 ብር ከኦፕሬሽን ኮስት እና የማቴሪያል ኮስት አግኝተናል ማለት ነው። ስለዚህ ከ133 ብር ለእኛ ስንት ነው የሚያዋጣን የሚለውን ለመስራት 2-3 ሰዎች በኮሚቴም ሊሆን ይችላል ሊወስን ይችላል። ይህንን ዋጋ ካወቅን በኋላ ለምሳሌ ከ133 ብር ኮስት ካደረገን እኛ በ200 ብር እንሽጠው ፕሮፊት ማርጂን ብለን እንወስናለን። በቁጥር ማለት ነው። ለአንድ መጽሐፍ 133 ብር ኮስት ያደርገናል፣ እኛ 200 ብር እንሽጠው። ስለዚህ ሬቱን እዚህ ጋር መተን 200 እንለዋለን ማለት ነው። ይህን ካደረግን በኋላ ኳንቲቲያችን ለአንድ መጽሐፍ ነው የታዘዝነው። 100,000 መጽሐፍ ቢሆን 100,000 መጽሐፍ ለ100,000 መጽሐፍ ሬቱ ይሄ ነው፣ አማውንቱ ይሄ ነው፣ ኳንቲቲው ይሄ ነው። ፕላስ ዛት
ሴልስ ታክስ ኤንድ ቻርጅ አለ የኢትዮጵያን ታክስ። ያ ታክስ 15% ሲቆርጥ ስንት ኮስት ያደርገናል? ለቶታል ለ20 ሚሊዮን 300,000 ኮስት ያደርገናል። ስለዚህ ቶታሉ 3 ሚሊዮን ኮስት ያደርገናል። ቶታሉ 23 ሚሊዮን ኮስት ያደርገናል ማለት ነው። ይህን አድርገን ሴቭ ብለን ለከስተመራችን ማሳወቂያ ዶክመንት እንሰራለን ማለት ነው። ስለዚህ አንድ ሰው ወይም አንድ ከስተመር መጥቶ ስራ ሲያዘን በምን እንቀበለዋለን? ኦፖርቹኒቲ አክሴፕታንስ ከመጣ በኋላ በምን እንሰራለን? እያንዳንዱ አይተም ቢል ኦፍ ማቴሪያል ከሰራ በኋላ ለመጨረሻ ጊዜ ለከስተመሩ ለማሳወቅና ፕሮፊት ማርጂናችንን ለመወሰን ኮቴሽን እንጠቀማለን ማለት ነው። ከዚህ በኋላ ሴልስ ኦርደሮች፣ ሴልስ ኢንቮይሶች፣ ሌሎች የማኒፋክቸሪንግ ስቴፖች እንከተላለን ማለት ነው።